ከዶቅማው ስር ክፍል 3 በቀበሌ ተሰልፎ ተነግሮ በግድ ወደ ትምህርት ቤት ገባንና አምስተኛ ክፍል ተማሪ ሆነን አብርሃሙ የሚባል ትምህርት ቤት ስንማር አንድ ቀን የአማርኛ አስተማሪያችን በክፍል ውስጥ ስታስተምር እኔ ወደ አሊዋ ዞር ብዬ ሳወራ አየችኝ። አስተማሪያችን የያዘችውን ጠመኔ ወርውራ ሳተችኝና ውጣ እኮ ነው የምልህ ብላ ተክፍሏ አስወጣችኝ። እኔ እንደወጣሁ እሷም ተከትላኝ ወጣች። ተበሩ ፊት ለፊት ታለው ሳር ጠመኔ በመወርወር እየተናደርኩ ስንጎራደድ ና ወደዚህ የሚል ድምጽ ተኋላዬ ሰማሁ። ዞር ስል መምህሯ እሷን የሚበልጥ የባህር ዛፍ ጨንገር ይዛ ቆማለች። አሊዋ ተመንጥቆ ተክፍሉ ወጣ። ቂጥህን አዙር። ሁለታችንም በግርም ታየናት። ዙር እኮ ነው የምልህ አተ ዙር። በቁጣ አይኗን አጉረጠረጠች። አድራጎቷ ገርሞኝ ተፊት ለፊት ቆሜ ዝም አልኩ። ተይ እንጂ ትዬ ያላባት አሊዋ ሁኔታዋ ገርሞት። እውነቱን ነው። እንዴት ሴት ልጅ በጨንገር ቂጤን ስትነርተኝ እይ አትዞርም? ቁጣዋ ጨመረ። አደብ አድርጊ እንጂ አንቺ። አሊዋ ነገሩን ስላላማረው ማስጠንቀቂያ ነበር። እትዬ አሊዋ ተናግሮ ሳይጨርስ በያዘችው ጨንገር አንዴ መጀረጠችኝ። አሊዋ ተንደርድሮ በቡጢ ቢነርታት በተስኪያን እንደምትስም መነኩሴ ተመሬቱ ላይ ተሳለመች። ተዚያማ ሁለታችን እንደ ኳስ እየተቀባበልን ጠበጠብናት። ትምህርት ቤት በዛው ቀረች። አልተመለስንም። የምትነግረኝ ተሆነ ንገረኝ፣ ታለዚያ ሊሄድ ነው አለ አሊዋ ቁጣው እየጨመረ። ተማስበው ሐሳብ መለስ ብዬ ልታገባ ነው አልኩት። ማን አለ አሊዋ ሰከን እያለ። አሁን ነው ጉዱ። ማን ልበለው? መላልሼ ራሴን ጠየቅኩት። ማናት የምታገባው? ምንድን ነው የምትለው? ግራ ገባኝ። ሰኞ ገበያ ተቀምጣ ሙዝ የምትሸጠው ልበለው ወይስ ያቺ ተፊት ለፊት ተቀምጣ ሰረቅ አርጋ የምታየኝ መልከ መልካም ሴት ልበለው? አይኖቿ ሲያይኝ ልቤ የምታማልለኝ ሳዱላ ልበለው ነው ወይስ በገበያው ቀን በናፍቆት የምመለከታት የአይን ረሃቤ ልታገባ ነው ልበለው? ምን እንደምለው ግራ ተጋብቼ ዝም አልኩኝ። አሊዋም መያዜ ገብቶት ነው መሰል ተከዝ ብሎ ዝም አለ። ማናት እምየው? ጥቂት ዝምታ በኋላ ጥያቄውን ደገመልኝ። አላውቃትም። ደነገጠ። አራ እውነቴን ነው። በአይኔ ሲያት ከረምኩ እንጂ ስሟን አልጠየኳት። አይኔን የማይበት ቀን ስናፍቅ ከረምኩ እንጂ ቀርቤ አላናገርኳት። ተፊት ለፊት ተቀምጬ አሻግሬ እነዚያን የሚያምሩ ሌባ አይኖቿን እያየው ከመደሰት የዘለለ ምን አውቅና። እውነቴን ነው አላውቃትም። እንዴት ነው ነገሩ? ለኔም ግራ ገብቶኛል። እስካሁን ድረስ ስላልነገርኩት አፍሬ ትንሽ ዝም አልኩ። አሊዋ እስካሁን ስላልነገርኩ አፉ በለኛ አቦ። ነገሩ ሳይለይለት የልቤን ክጃሉት ብቻ ይዤ አልነግርህም ብዬ ነው። አሊዋ ሰኞ ገበያ ቴኔ ፊት ለፊት የምትቀመጠው ልጅ ቀልብዬ ሰርቃኛለች። ገበያ የምመላለሰው አይኗን ለማየት ነው። ገና ገበያው ሳይቆረቆር ሄጄ እጠብቃታለሁ። እሷም አንድ ቀን ቀርታ አታውቅም። ተቀምጬ አይኗን አያታለሁ። ገበያው እስኪበትን ድረስ ደፍሬም አላናገርኳት። አሊዋ ዝም ብሎ ሲያዳምጠኝ ቆየ። ታዲያ ልታገባ መሆኑን ማን ነገረህ ጃል? አሁን ሸንኮሬን እየሸጥኩ ባልንጀሮቿ ሊገዙኝ መጡ።
ተገዙኝ በኋላ ከርክምልን ብለው እያበጃቸው ሳለ ተጎኔ የተቀመጠችው ልጅ እኮ ልታገባ ነው፣ ሰማሽ እየተባባሉ ይሟሸሩበት ጀመር። ፈሊጡ ሲገባኝ አንድም ሰረቅ እያደረኩ ስመለከታት እንዳስተዋሉኝ ተረዳው። መመልከቱ ለኔ ሳይሆን አይቀርም፣ መልእክቱ ለኔ ሳይሆን አይቀርም። እየቀለዱበት ቢሆንስ ጀል አለ አሊዋ የባልንጀሮቿ ተኔ ፊት ለፊት ስላለው ማውራት አጠራጥሮት። የለም አስረግጬ ጠይቄያለሁ። ቀኑም እኮ ተቆርጧል። መቼ ነው? ጥር 20 ነው አሉ። አሁን ታህሳስ ማይል ታንድ ወር በኋላ መሆኑ ነው አለ አሊዋ በግርምት። ለነገሩ እንዴት አይገርምም? ልታገባ ቀኗ የተቆረጠላት ልጅ መውደዴን ስነግራት አጃኢብ ነው እንጂ ምን ይባላል? የፍቃዴ ልጅ ነኝ ከሸዋ። ላይክ አድርጉት እስኪ፣ ኮሜንትም መጻፍ ይቻላል። አመሰግናለሁ።